የከዋክብት መንገድ የሰው ልጅ አዲስ የጠፈር ስልጣኔ በሚል አራት ዋና ዋና ነጥቦች ላይ ትኩረት በማድረግ የምናቀርብላቸውን እስከ መጨረሻው በጽሞና አዳምጡ። የሰው ልጅ ታሪክ ሁልጊዜም በጉዞና በፍለጋ የተሞላ ነው። ከሺህ ዓመታት በፊት በባህር ላይ ታንኳ በመቅዘፍ አዳዲስ አህጉራትን እንዳገኘ ሁሉ ዛሬ ደግሞ የ21ኛው ክፍለ ዘመን አሳሾች የሰማዩን ውቅያኖስ ሰንጥቀው ከምድረ ገጽ ባሻገር አዲስ ታሪክ ለመጻፍ ተንስተዋል። የጠፈር ምርምር ከእንግዲህ የሳይንሳዊ ጉጉት መውጫ ብቻ ሳይሆን የሰው ልጅ ቀጣይ መኖሪያ ቤት፣ የሀብት ምንጭና የስልጣኔ ማማ እየሆነ ነው። አንደኛ፣ የታላቅ ግንባታ ዘመን ወይም መሰረተ ልማት። አንድም ባዶ መሬት ወደ ከተማ ለመቀየር መጀመሪያ መንገድና መብራት እንደሚያስፈልገው ሁሉ የጠፈር ላይ ጉዟችንም ስኬታማ የሚሆነው በጠንካራ መሰረተ ልማት ሲደገፍ ነው። ዛሬ የምንገነባቸው የጠፈር ላይ ጣቢያዎች ነገ እንደ ዛሬው የአውሮፕላን ማረፊያዎች በስራ የሚወጠሩ የንግድና የትራንስፖርት ማዕከላት ይሆናሉ። በጨረቃ ላይ የሚገነባው የጌትዌይ ጣቢያ የሰው ልጅ ወደ ማርስና ከዚያም ባሻገር ለሚያደርገው ጉዞ እንደ ወደብ ያገለግላል። በጨረቃ ላይ የአፈር ቤቶችን መገንባት፣ በጠፈር ላይ የነዳጅ ማደያዎችን ማቆም፣ ግዙፍ የፀሐይ ኃይል ሰብሳቢዎችን መዘርጋት የቅዠት ሳይሆን የቅርብ ጊዜ እቅዶች ናቸው። ይህ የጀርባ አጥንት የሆነ መሰረተ ልማት ሲጠናቀቅ ጠፈር ለጥቂት ሳይንቲስቶች ብቻ ሳይሆን ለብዙሃኑ ክፍት የሆነ ስፍራ ይሆናል። ሁለተኛ፣ ሰማያዊ ወርቅ የጠፈር ኢኮኖሚ። የጠፈር ኢኮኖሚ የሚለው ቃል ዛሬ የዓለምን ግዙፍ ኩባንያዎች ትኩረት እየሳበ ሲሆን ሳተላይቶች በምድር ላይ ያለውን የኮሙኒኬሽን፣ የግብርናና የደህንነት አገልግሎት በመቆጣጠር በቢሊየን የሚቆጠር ገቢ እያስገኙ ነው። ነገር ግን እውነተኛው ሀብት ያለው ካለፍነው ከከዋክብትና አስትሮይዶች ውስጥ ነው። በመሆኑም አንድ አስትሮይድ በምድር ላይ ለዘመናት ሊበቃ የሚችል ወርቅ፣ ፕላቲኒየምና ብርቅዬ ማዕድናት አዝሎ ሲገኝ፣ ከዚህም በላይ በጠፈር ውስጥ ያለውን ዜሮ ስበት በመጠቀም በምድር ላይ ሊሰሩ የማይችሉ መድኃኒቶችን፣ ሰው ሰራሽ የሰውነት ክፍሎችና እጅግ የረቀቁ የፋይበር ኦፕቲክስ ገመዶችን ማምረት ይቻላል። ጠፈር ወጪ የሚጠይቅ የሳይንስ ላቦራቶሪ መሆኑ አብቅቶ የምድርን ኢኮኖሚ የሚደግፍና አዳዲስ ትሪሊየነሮችን የሚፈጥር የንግድ ቀጠና እየሆነ ነው። ሶስተኛ፣ የሰው ልጅ አካላዊ በከዋክብት መካከል። ይሁን እንጂ ይህ ጉዞ ከአካላዊና ስነ ልቦናዊ ተግዳሮቶች ነጻ አይደለም። የሰው ልጅ አካል የተፈጠረው ለምድር ስበትና ከባቢ አየር በመሆኑ በጠፈር ውስጥ ስበት ሲጠፋ አጥንታችን ይላላል፣ ጡንቻችን ይዝላል፣ ፈሳሾች ወደ ላይኛው የሰውነት ክፍላችን ይረጫሉ። ከዚህም በላይ የፀሐይና የጋላክሲ ጨረሮች በሴሎቻችን ላይ የዲኤንኤ ጉዳት ሊያደርሱ ይችላሉ። ጠፈርተኞች እነዚህን ችግሮች ለመቋቋም በቀን ለሰዓታት ጠንካራ ስፖርት ይሰራሉ። ሳይንቲስቶችም የሰው ልጅን አካል ከጨረር የሚከላከሉ ቴክኖሎጂዎችን ሌት ተቀን ይቀምራሉ። ይህ ትግል የሰው ልጅ ካለበት ተፈጥሯዊ ውስንነት ወጥቶ ጽንፈ ዓለማዊ ፍጡር ለመሆን የሚያደርገውን ታላቅ የዝግመተ ለውጥ አካል ነው። አራተኛ፣ ብቻችንን ነን የህይወት ፍለጋ። ከሁሉም በላይ ግን የጠፈር ምርምር ዋናው ጥያቄ በዚህ ሰፊ ዓለም ውስጥ ብቻችንን ነን የሚል ነው። ማርስ ላይ የሚንቀሳቀሱ ሮቨሮች የቀድሞ የውሃ ፍሰቶችንና የባክቴሪያ ቅሪቶችን ይፈልጋሉ። የጁፒተርና የሳተርን ጨረቃዎች በበረዶ ጋሻቸው ስር ደብቀው የያዙትን ግዙፍ ውቅያኖስ የህይወት ምንጭ ሳይሆን አይቀሩም ተብሎ ይታመናል። የጄምስ ዌብ ቴሌስኮፕ ከብርሃን ዓመታት ርቀት ላይ የሚገኙ ፕላኔቶችን ከከባቢ አየር እየመረመረ የኦክሲጅንና የውሃ ምልክቶችን ያድናል። አንዲት ትንሽ የህይወት ቅንጣት ከምድር ውጭ ከተገኘች የሰው ልጅ ስለ ጽንፈ ዓለሙ ያለው ግንዛቤ ለዘላለም ይቀየራል። በማጠቃለያም የጠፈር ምርምር ዛሬ ላይ ቆመን ስናየው ረቂቅና እጅግ ውድ ሊመስል ይችላል። ነገር ግን ልክ አባቶቻችን ከዋሻ ወጥተው ዓለምን እንደቀየሩት ሁሉ እኛም ከምድር አድማስ ወጥተን የከዋክብትን መንገድ መጀመራችን አይቀሬ ነው። መሰረተ ልማቱ ሲዘረጋ፣ ኢኮኖሚው ሲያድግና የሰው ልጅ አካል የጠፈርን ኑሮ ሲለማመድ መሬት የሰው ልጅ መገኛ ብቻ ሳትሆን የመጀመሪያው መነሻ ሆና በታሪክ ትታወሳለች።
የወደፊቱ ትውልድ በከዋክብት መካከል ሲኖር ዛሬ እኛ የምናደርገውን ጥረት እንደ ታላቅ የስልጣኔ መሰረት ድንጋይ ይቆጥረዋል።